አሁን የኢትዮጵያ ዋና ከተማ አዲስ አበባ የምትገኝበት አካባቢ የትልቅ እስላማዊ መንግስት አካል እንደነበርና ኢትዮጵያን ሲገዛ የኖረ እስላማዊ መንግስት እንደነበር ስነግራችሁ መደነቃችሁ አይቀርም። ነገር ግን እውነት ነው። በሶስተኛው የሂጅራ ክፍለ ዘመን ወይንም በዘጠነኛው የኢትዮጵያ ምዕተ ዓመት መጨረሻ ላይ ይህ መንግስት የኢትዮጵያ ልብ ላይ ተመስርቶ ነበር። ሥርዓተ መንግስቱም ለአራት ምዕተ ዓመታት ያህል ሰፊ ክልል ሲገዛ ቆይቷል። ይህን መንግስት የመሰረቱት ሰዎች ደግሞ ከቁረይሽ ነገድ ያውም ከኻሊድ ኢብኑል ወሊድ ወገን ከሆኑት ከበኒ መኽዙም ቁረይሾች የተገኙ ሰዎች እንደነበሩ መዛግብት ይጠቁማሉ። ታዲያ ይህ ሁሉ የስልጣኔ ጌጥ፣ የክብር ልቀትና የእስልምና ትሩፋት እንዴት በታሪክ አደባባይ በመረሳት ሊዋጥ ቻለ? ለምንስ በዝምታ ሊቀበር ተገደደ? ለዚህ መራራና ጥልቅ መረሳት ሁለት መሠረታዊ መላምቶች አሉ። አንደኛ፣ ሱልጣኔቱ ከቀይ ባህር ወደቦች እጅግ ርቆ በመገኘቱ ዓለምን የሚቃኙ የጉዞ ጸሐፊዎች ብዕርና አይን ሊደርስበት አልቻለም የሚል ነው። ሁለተኛውና ዋነኛው ግን በኢትዮጵያ ውስጥ ከኦርቶዶክስ ክርስትና ውጪ የሆኑ ማንኛውንም ታሪካዊና ባህላዊ ቅርስ በማጥፋት በመሸሸግና በመደምሰስ ዘመቻ ስር ወድቆ ነው የሚል ነው። ነገር ግን ዛሬ የውሸት መጋረጃ በፍጹም ኃይል ተቀዷል። ለዘመናት ጥናቶች የማይጠፉ ብርሃንና ለአርኪኦሎጂስቶች ቁፋሮ ላቅ ያለ ምስጋና ይግባና ይህ ሁሉ የተሸሸገ ታሪክ ከድብቅነት ወጥቶ በገሃድና በክብር ተጋልጧል። ወደዚህ አስደናቂ ታሪክ የእስልምና ስልጣኔ ዘመን በጥልቀት በስሜትና በአድናቆት እንዝለቅ። የሐበሻ ምድር የመጀመሪያው የእስልምና መንግስት ይፋዊ መወለጃ ጊዜው በግምት በ896 ዓመተ ልደት በሂጅራ አቆጣጠር ደግሞ በ283 ዓመተ ሂጅራ እንደነበር ታሪካዊ መረጃዎች ያመለክታሉ። የዚህ ኃያል ስልጣኔ መሠረት የተጣለው ደግሞ ከመንግስቱ መመስረት ከ200 ዓመታት ቀደም ብለው ወደዚህ ለምድር የእስልምናን ብርሃን ተሸክመው በተሰደዱት የበኒ መኽዙም ሰዎች ነበር። ይህን የሚደግፉና የእስልምናን በሐበሻ ምድር ስር የሰደደ ጥንታዊነት የሚያረጋግጡ ቅሪቶችና ምስክሮች ብዙ ናቸው። ቀድመው ሷሃበቶች በነቢዩ ሰለላሁ ዐለይሂ ወሰለም ተልከው በነቢይነት ከመላካቸው ከ5 ዓመታት በኋላ ወደ ቦታው መድረሳቸውን በግልጽ የሚያሳየው ጥንታዊው መስጂድ አልሰሓባ የማይጠፋ ብርሃን ሆኖ ዛሬም ያበራል። ከዚህም በላይ የዚህ ጥንታዊ የእስልምና መንግስት ቁሳዊ ማስረጃና የስልጣኔ አሻራ የያዙ 3 ከተሞች በአርኪኦሎጂስቶች ተገኝተው ከድብቅነት ወጥተዋል። ከነዚህ ከተማዎች አንዷ ከአዲስ አበባ በስተሰሜን አቅጣጫ የምትገኘዋ ኖራ የምትባለዋ ከተማ ናት። የኖራ መቃብሮች ወደ ቂብላ መዞራቸው፣ ዛሬ ግንብ ብቻ ሆነው የቆሙት ወደ ቂብላ የዞሩ ሚሕራቦች የተገኙባቸው የጥንት መስጊድ ግድግዳዎቿና በርካታ ቅሪቶች ከተማዋ የእስላማዊ መንግስት ማዕከል እንደነበረች ጮክ ብለው ይመሰክራሉ። ከኖራ ጎን ለጎን የተገኙት ሌሎቹ አስበሪ፣ መሳል እና ግንደበላ የተባሉ ጥንታዊ ከተሞችም እንደ ኖራ ሁሉ ተመሳሳይ ቁፋሮ ተደርጎባቸው ተመሳሳይ ቅርሶች ተገኝተውባቸዋል። የታሪኩ ክር መነሻው ከመካ ቅዱስ ከተማ ሲሆን ስሙ ውድ ኢብኑ ሂሻም አልመኽዙሚ ከተባለ አንድ ቁረይሽያዊ ዘር ካለው ሰው ጋር ይያያዛል። ይህ ስደተኛ የሐበሻ ምድርን የረገጠው በታላቁ ኸሊፋ ዑመር ኢብኑል ኸጣብ ረዲየላሁ ዐንሁ ዘመን ነበር። ይህ መሪ ከጥቂት አጋሮቹ ጋር በ20 መርከቦች ተጉዞ እዚህ ለም ምድር ሲሰፍር ቀድመው ከጎሳቸው የተሰደዱ ወገኖችን ማግኘቱም ይነገራል። ታዲያ ውድ ኢብኑ ሂሻም የአካባቢውን ሴት በማግባት የዚያ ምድር ራስና መሪ ሆነ ይላሉ መረጃዎቹ። የሰፈሩበት አካባቢ በእህል ምርቶች፣ በዝሆን ጥርስ፣ በቅመማ ቅመም፣ በቆዳና የሰጎን ላባ የበለጸገ ነበር። በመሆኑም በመቶዎች የሚቆጠሩ በውድና ቤተሰቡ የተሳቡ አረባውያን ነጋዴዎች ወደዚህ ምድር ይጎርፉ ጀመር። ይህ የበኒ መኽዙም ትውልድ ደግሞ ትውልድን እየተካ የእስልምናን ብርሃን በሰፊውና በግልጽ አበራ። የዚህ መንፈሳዊ መስፋፋት ኃይል ታዲያ አንዳንድ ቀሳውስትን አስጨንቆ የጥላቻና የግጭት እሳት ነደደ። መኽዙማውያኑም ከነባሩ የሀገሩ ነዋሪ ጋር ተጋብተው ተዳቅለው ኖረው ቋንቋ ለምደውና ባህል ተዋርሰው ስለነበር ከክርስቲያናዊው የአክሱም መንግስት ተጽዕኖ ቀጠና ወጥተው ወደ ደቡብ ምድር ሸለቆዎች መሰደድ ምርጫቸው ሆነ።
እዚያም ከአካባቢው እምነት ተከታይ ህዝቦች ጋር በጥበብ በመግባባት የእስልምና ብርሃን ወደ ሲዳሞና ወደ ምስራቅ ሸዋ ድረስ ተዘረጋ። እናም የመኽዙምያ ጎሳ ዘሮች ከአዲሱ አካባቢ ተወላጆች ጋርም በፍቅርና በጋብቻ ተዋህደው ከተሳሰሩ ከ200 ዓመታት በኋላ ታላቅ የለውጥ ንፋስ ነፈሰ። ግዙፍ የሆነው የእስልምና መንግስት ተወለደ፣ የሸዋ ሱልጣኔት። መንግስቱ ራስ ገዝና ሱልጣን ያለው በእስላማዊ ሸሪዓ የሚተዳደር ከማዕከላዊው ዓለም አቀፍ የኺላፋ ኢስላማዊ ስርወ መንግስት አባሲድ ስርዓት ጋር ትስስር ያለው መንግስት ሆነ። ይህ ኃያል መንግስት ለተከታታይ 4 ክፍለ ዘመናት ያህል የኢትዮጵያን ሰፊ መሬቶችና የሶማሊያን ከፍተኛ ቦታዎች በብረት መዳፉ ስር ገዝቶ ቆይቷል። በዚህ ረጅም በረከት በበዛበት ዘመን ምድሪቱ በፍጹም ሰላም፣ በዘላቂ መረጋጋትና በግንባታ ብልጽግና ተንበሽብሻለች። የስልጣኔ ፍሬዎቿንም በየአቅጣጫው አፍርታለች። የመንግስቱ ርዕሰ መዲናና ዋና ከተማ ወላሌ ዛሬ ካለችው አዲስ አበባ በስተሰሜን አቅጣጫ 24 ኪሎ ሜትር ላይ በግርማ ሞገስ ተንሰራፍታ ተመስርታለች። የሱልጣኔቱ ሉዓላዊ ግዛት ሰፊና የተንጣለለ ነበር። በደቡብ እስከ ዝዋይ ሐይቅ መስተዋትማ ውሃ ድረስ፣ በሰሜን እስከ ከሚሴ ዞን ወሰኖች ድረስ፣ በምዕራብ እስከ እንጦጦ ተራራ ግርጌ ድረስ ሰፊ ክልልን ይሸፍን ነበር። ግዛቱም በስልጣኔ ደመቀ። የጥናት ሰነዶች ከ50 በላይ የሆኑ ስፍራዎችን ስም በዝርዝር አስፍለዋል። ወላሌ ዋና ከተማዋ፣ ሙኔሳ፣ ሂጅላ፣ ግድዬ፣ ደጀን፣ ኢብታና ኖራ በክብርና በግንባታ ብልጽግና የተመሰከረላቸው የስልጣኔ ምሰሶች ሆነው ቆመው ነበር። ከሁሉም በላይ በኋላ የታላቅ መንግስት አክሊል የሆነችው አደል ወይንም አዳል በዚህ ግዙፍ የመኽዙሚ መንግስት ጥላ ስር ለመብቀልና ለመልማት እድል አግኝታለች። የሸዋ ሱልጣኔት ህዝብ ግማሽ ያህሉ አራሽ ገበሬ ሲሆን የተቀረው በከብት እርባታ ይተዳደር ነበር። ይሁን እንጂ ሱልጣኔቱ ከፍተኛ ዝናን የተጎናጸፈው በንግድ ነው። የንግድ ማዕከል ብቻም አልነበረም። ይልቁንም የንግዱ ዓለም የልብ ምት ነበር። ከአባይ ሸለቆና ከላስታ ደጋማ ምድር እስከ ደቡብ ኢትዮጵያ ወሰኖች ድረስ ያሉ ህዝቦች በገፍ ወደ ሱልጣኔቱ ይጎርፉ ነበር። ከሸዋ የተነሱት ውድ ሸቀጣሸቀጦች የምድሪቱን በረሃማ መንገዶች ተሻግረው በዘይላና በበርበራ ወደቦች በኩል ወደ ውጭው ዓለም በባህር ይላኩ ነበር። በዚህም ሸዋ የኢትዮጵያን ደጋማ ሀገሮች ከቀይ ባህር እስላማዊ ወደቦች ጋር የሚያስተሳስር ወሳኝ የደም ስር የንግድ መስመር ሆና ነበር የገነነችውና ያበበችው። የሱልጣኔቱ ግዛት ብልጽግና የመጣው ከያዘው እጅግ ለም መሬት የተነሳ ሲሆን አነስተኛ ቁጥር ያላቸው አረቦችና ሙስሊም ስደተኞች በየጊዜው መምጣታቸውን ቀጥሎ በዚህ የአረብ ቤተሰብ መሪነት ግዛቱን የእስላማዊ እሴትና ስልጣኔው እንዲዳብር የበኩላቸውን ተወጥተዋል። በመሆኑም የመኽዙም መንግስት በሸዋ ውስጥ ትንሽ ግዛት ሳይሆን በርካታ ገዢዎች የተከተሉበት ትልቅ ሱልጣን አገዛዝ ነበር። የቺሩሊ ሰነድ ገዢዎቹ ሱልጣን የሚለውን ማዕረግ ይጠቀሙ እንደነበር ገልጿል። ልክ እንደ ሌሎቹ ታላላቅ የእስልምና መንግስታት ሁሉ የሸዋ ሱልጣኔት ሃይማኖታዊና ፖለቲካዊ መስሪያ ቤቶቹ በግልጽ ይንጸባረቁ ነበር። የቃዲዎች የፍትህ መንበር፣ የሚኒስትሮች አስተዳደር ቦታና የሸይኾች የመንፈሳዊ መሪነት ድርሻ ወሳኝ ቦታዎች ተፈጥሮ ነበር። የታሪክ መዛግብት የሸዋ ዋና ቃዲ የሆኑት የፈቂህ ኢብራሂም ኢብን አልሐሰንን ሞት በልዩ ትኩረት ማስፈሩ በዘመኑ የነበረውን የበለጸገ የእውቀትና የሃይማኖት ህይወት እልቀት ይመሰክርልናል። ሱልጣኔቱ የሰላምና የእድገት ዘመኑ እንዲያጣጥም ብዙ ነገሮች ረድተውታል። በዋናነት የረዳው ተፈጥሮ ነበር። ግዛቱ በቀኝ በኩል በተከዜ ወንዝና በግራ በኩል በአባይ ወንዝ መካከል በሚገኙ ተራሮች የተከበበ በመሆኑ ጥብቅ ምሽግ ውስጥ ያለ ምድር አድርጎታል። የሸዋ ሱልጣኔት ነፃነት የተጠበቀው በጠንካራ የተፈጥሮ ምሽግ በተራሮች መካከል በመገኘቱ ብቻ ግን አልነበረም። የጎረቤት ተቀናቃኝ መንግስት የሆነው የአክሱም ዳይነስቲ ይህን ኃይለኛ እስላማዊ ኃይል ሊገታ የሚችልበት አቅም ስላልነበረው ጭምር ነው። ሱልጣኔቱ ምሰሶውን ሲጥል አክሱም የውድቀት ትንፋሿን ትተነፍስ ነበር። አክሱም በአገው ነገድ ከሚመሩት ከዛግዌ ሥርወ መንግሥት ኃይሎች ጋር በገባችው መራራ የእርስ በርስ ጦርነት ተዳክማለች።
እነዚህ በአክሱምና በዛጉዌ መካከል የተደረጉ ተከታታይ ጦርነቶች አንዳንድ ሕዝቦች ደህንነትንና ሰላምን እንዲሁም የተሻለ ኑሮን ፍለጋ ወደ ሸዋ እንዲያዘነብሉና እስልምናን ተቀብለው እንዲሰፍሩ አድርጓቸዋል። በኒ መኽዙሞችም ይህንን ሰላምና መረጋጋት ለ3 ምዕተ ዓመታት ተኩል በመንግሥት ኢኮኖሚያዊ፣ ፖለቲካዊና ሃይማኖታዊ አቅም ላይ እመርታ ለማስመዝገብ ተጠቅመውበታል። የአካባቢው ጂኦፖለቲክስ ላይ የነበራቸው ተጽዕኖ አሳድገውበታል። እስልምናን አስፋፍተውበታል። በተለይም በምስራቅ በኩል ባሉትና ከሸዋ በኋላ እንዲመሰረቱ መሰረት በጣሉት 7 ትንንሽ እስላማዊ መንግስታት ላይ ተጽዕኗቸው የላቀ ነበር። እነዚህ በ13ኛው ክፍለ ዘመን ብቅ ያሉት የእስላማዊ ወሰን መንግስታት በመባል ይታወቁ ነበር። የሸዋ ሱልጣኖች እስልምናን በማስፋፋት ረገድ ያላቸው ሚና እንደሚያሳየው ሐርብ የተባለ አንድ ሱልጣን በ502 ዓመተ ሂጅራ በአውሮፓውያን አቆጣጠር በ1108 እስልምናን ወደ ዳር በተለይም ወደ ጅብላህና በምዕራብ ወደ አርጎባ ለማስፋፋት ከፍተኛ ጥረት አድርጓል። ይህ አካባቢ በኋላ ላይ የኢፋት እስላማዊ ሱልጣኔት አገዛዝ መገኛ የሆነው ነው። እናም ነዋሪዎቻቸው እስልምናን በፈቃደኝነትና በእርጋታ ከተቀበሉ በኋላ ወደ ሸዋ ሱልጣኔት የክብር ግዛትነት ተጠቃለዋል። 400 ዓመታትን ያስቆጠረው የሸዋ መንግስት ወደ እርጅናና ድካም ማዘንበሉ አልቀረም። የገዢው ቤተሰብ አባላት መካከል በተነሱት መራራ የእርስ በርስ ቅራኔዎችና በጎረቤት ትናንሽ እስላማዊ መንግስታት በተደገፈ ሴራ እንዲሁም በታሪካዊው ጠላት ግዛት በተደረጉ ጦርነቶች ሳቢያ ሱልጣኔቱ እጅጉን ተዳከመ። የመንግስቱ የመጨረሻ 100 ዓመታት በዙፋን ነጣቂዎችና በሴራዎች ተሞላ። በተለይም በሱልጣኔቱ አገዛዝ መሳፍንቶች መካከል የውስጥ ግጭት የታየው በመጨረሻዎቹ 100 ዓመታት ነበር። ከስልጣን ተወግዶ የነበረው ሱልጣን ድል መራህ በ668 ዓመተ ሂጅራ ዙፋኑን መልሶ በኃይል ቢያገኝም የስልጣን ፈላጊዎች በከፍተኛ ሁኔታ ረብሻን በመፍጠር ቀጠሉ። በመጨረሻም በ682 ዓመተ ሂጅራ ሱልጣን ድል መራህ ተገደለ። ይህንን አስከፊ ሁኔታ ተከትሎም የኢፋት ሱልጣኔት ገዢ የሆነው ዑመር ወላሽማ የአማቹን ገዳዮች ለመበቀል ወደ ሸዋ ሱልጣኔት ዘልቆ ገባ። በ1285 ዓመተ ልደት 684 ዓመተ ሂጅራ ሸዋን ሙሉ በሙሉ አጠፋት። የሸዋንም ቅሪቶች ወደ ኢፋት መንግስት በኃይል ጠቀለላቸው። አዎ የታሪኩ ፍጻሜ የተቋጨው በውጪ ጠላት እጅ ሳይሆን በተቀናቃኝ ኢስላማዊ መንግስት እጅ መሆኑ እጅግ አስገራሚ ነበር። የኢፋት እስላማዊ ስልጣኔ ኃያል ሱልጣኔታዊ መንግስትም በሸዋ ሱልጣኔት መቃብር ላይ ሕይወት ዘርቶ ተመሰረተም። የሸዋ ሱልጣኔት ታሪክ የተረሳ ታሪክ ብቻ ሳይሆን ያልተሰማ የኩራት ጩኸት ነው። ይህ የዘመናት ሽፋን ተቀዶ የወጣው ታሪክ ዛሬ ባለን ማንነት ላይ ጥልቅ አሻራ ይጥላል። መሰል አስደናቂ ታሪኮችን ያገኙ ዘንድ ቻናሉን ሰብስክራይብ አድርገው የደውሏን ምልክት ይጫኑ። ድንቁን የኢትዮጵያ ድብቅ ኢስላማዊ ታሪክ ቀድመው ይሰማሉ። በሌላ መሰናዶ እስክንገናኝ ሰላም።